ከሙዚቃ በስተጀርባ ያለው ድብቅ ማንነትና በ5000 ብር የተገመተ የሴት ልጅ ክብር። በመድረክ ስሙ ማንጁስ እየተባለ የሚጠራው አርቲስት አህመድ ሁሴን በከባድ የሴት መድፈር ሙከራ ወንጀል ተከሶ በቁጥጥር ስር መዋሉን ተከትሎ ብዙዎቹም ተገቢውን ቅጣት ያገኛል የሚል ተስፋ ነበረን። ነገር ግን ተጠርጣሪው በ5000 ብር ዋስትና ብቻ ከስር ተለቆ ወደ ቤቱ መመለሱ በማህበራዊ ሚዲያ ከፍተኛ ቁጣና ተቃውሞ ቀስቅሷል። የአንዲት ሴት ህይወትና ስለ ልቦናዊ ስብራት በ5000 ብር ዋጋ ይገምታሉ ወይስ ዝነኛ መሆን ከህግ በላይ የሚያደርጉ ልዩ መብት ያስገኛል የሚሉ ጥያቄዎች ማህበራዊ ሚዲያውን አጨናንቀውታል። ህዝቡ፣ መንግስትና የህግ ስርዓቱ በከፍተኛ ትችት እየገጠመው የሚገኝ ሲሆን ይህ ውሳኔ ሌሎች ጥቃት አድራሾችን የሚያበረታታና ተጎጂዎችን ተስፋ የሚያስቆርጥ ነው የሚሉ ድምጾች በርክተዋል። በዛሬው ቪዲዮአችን ይህን አነጋጋሪ ጉዳይ በጥልቀት እንመረምራለን። የዋስትና ውሳኔ በምን መስፈርት ተወሰነ? የህዝቡ ቁጣስ ወዴት ያመራል? እናም ከታዋቂነት ጀርባ የተደበቀ እውነታ ምንድነው? የሚሉ ነጥቦችን በሰፊው እንቃኛለን። እውነቱ እስኪወጣ ድረስ ዝም አንልም። እናንተም ይህ ቪዲዮ ለሚመለከተው አካል እንዲደርስ ላይክ በማድረግና ሀሳባችሁን በኮሜንት በመግለጽ ድምጻችሁን አሰሙ። ይህ በምስሉ ላይ የምትመለከቱት ዘፋኝ አህመድ ሁሴን ወይም በመድረክ ስሙ ማንጁስ ይባላል። ብዙ ጊዜ ሴቶችን በመደብደብና በተለያዩ ተያያዥ ጉዳዮች ስሙ ይነሳል። ሰሞኑን ታዲያ አንዲታችን ለመድፈር ሞክሮ በምትታገለው ሰዓት ደግሞ በከፍተኛ ሁኔታ ደበደባት። ጮሆች። ስልኳንና ፓስፖርቷን ይዞ ወደ ግል መኪና ውስጥ ሲገባ ተከትለው ንብረቷን ለመቀበል ከነበሩበት ሆቴል ማኔጀር ጋር በመሆን መኪና ውስጥ ገብተው ንብረቷን እንዲመልስላት ለመኑት። እሱ ግን ፈቃደኛ ባለመሆኑ ማናጀሩ ከመኪናው ወርዶ ወደ ሆቴሉ ውስጥ ሲገባ ጠብቆ ዳግመኛ በከፍተኛ ሁኔታ መደብደብ ጀመረ። እሷም በከፍተኛ ሁኔታ ስትጮህ መኪናውን አስነስቶ በፍጥነት መንዳት ጀመረ። ጥቂት እንደተጓዘ መጮኋን ባለማቋረጥ ከመኪናው ላይ እየነዳ ባለበት ሁኔታ በሩን ከፍቶ ገፍትሮ መሬት ላይ ጣላት። ልጅቷም እንደምንም እያቃሰተች ወደ ፖሊስ ጣቢያ ሄዳ ቃል ሰጠች። ፖሊሶቹም ወንጀሉ ወደ ተፈጸመበት ቦታ በመሄድ ምስክሮችን ቃል ተቀበሉ። ከዚያም ወደ ሕክምና ቦታ ሄዳ ሕክምና በማድረግ ወደ ቤቷ ተመለሰች። ነገር ግን ፖሊስ ወንጀለኛውን አስሮ ወደ ፍርድ ቤት ማቅረብ ሲገባው አንድ ቀን ሳይታሰር እንዲቀርብ ብቻ ከተደረገ በኋላ ምክንያቱ ባልታወቀ ሁኔታ ወንጀለኛው ተለቀቀ። ከዚያም በኋላ ነገሩ ተድበስብሶ በሽምግልና እንዲፈታ ብዙ ተጽዕኖ በታችን ላይ ይደረግ ጀመር። ልጅቷ ግን አይበገሬ በመሆኗ ነገሩን በፍትህ መድረክ ብቻ ለመፍታት በመወሰኗ ጉዳዩ በተፈጸመ በአንድ ወር በስንት ጉትጎታ ኬዙ ወደ ፍርድ ቤት ተላከ። ሆኖም ግን ተበዳዋ የመድፈር ሙከራ ተደርጎባት ከዚያም አልፎ በጭካኔ ተደብድባ ሳለ አሁንም ምክንያቱ ባልታወቀ ሁኔታ ፖሊስና አቃቢ ህግ ልጁ በቀላል ድብደባ ብቻ እንዲከሰስ አድርገውታል። ወንጀለኛውም እስካሁኗ ሰዓት ድረስ በህግ ቁጥጥር ስር አልዋለም። መንግስት ሴቶችን ለማብቃት በሚለፋበት በዚህ ሰዓት ተበደልን ብለው ወደ ህግ የሚሄዱ እህቶቻችንን ህመማቸውን ተረድቶ ተገቢውን ፍትህ እንዲያገኙ ከማድረግ ይልቅ አንዳንዴ እንደ ሽማግሌ ታረቁ እያሉ በመወትወት አንዳንዴም ጉዳዩን ተስፋ ቆርጣ እንድትተው በማሰልቸት አልሆን ሲል ደግሞ የክሱን ጭብጥ ቀይሮ በቀላል ቅጣት እንደሚታለፍ የህግ እርከን ሆን ተብሎ በማውረድ እንደ ማንጁስ አይነቱ ተደጋጋሚ ወንጀለኛ ለማስመለጥ መሞከር ለምን አስፈለገ? የህግ አካላት ነን የሚሉ ሰዎች ጉዳዩን ወደ ሚዲያ እንዳታዋጪ እያሉ ማስፈራራትና ለማፈን መሞከር ከምን የመጣ ነው እያሉ ማህበራዊ ሚዲያ ተጠቃሚዎች መንግስትን ተንክተዋል። ስንት ተበዳይቶቻችን ይሆን በዚህ አይነት ፍርድ ገምድልና ለበዳይ የሚያደሉ የትኛው እርከን የህግ አስፈጻሚዎች ጉዳያቸው ተድበስብሶ የቀረው? ስንቶች ይሆን በማንጁስ አይነቱ አረመኔ ዘግናኝ ጥቃት ተፈጽሞባቸው እንባቸው ሜዳ ላይ ፈሶ የቀረ እያሉ ቁጭታቸውን ይገልጻሉ። ለማንኛውም የዘፋኙ ማንጁስና የእህታችን ጉዳይ እንዲሁ በቀላሉ የምንተወው ጉዳይ አይደለም። የሚዘገንን የመድፈር ሙከራ ተደርጎባት የሚዘገንን ሁኔታ ተደብድባና ከመኪና ተወሩራ ሳለ የሰውና የሰነድ ምስክር በቦታው ሳለ ልጅቷ ተበደልኩ ካለችበት የወንጀል ሁኔታ አሳንሶ ለፍርድ ቤት ያቀረበው የህግ አካል መርማሪም ሆነ አቃቢ ህጎች ሊጠየቁ ይገባል። ልጅቷን ላለፈው አንድ ወር እንዴት ሲያዋክቧት እንደነበረ የድምጽም ሆነ የሰው ማስረጃ በእጃችን አለ። ለበላይም አካል የምንልከው ይሆናል ሲል ደግሞ ናትናኤል መኮንን በፌስቡክ ገጹ ጽፏል። ተዝናኑ። ስለ አህመድ ሁሴን ሲጽፍ ለመጀመሪያ ጊዜ የተመለከትኩት ዳዊት ጽጌ ባሸነፈበት ባላገሩ ውድድር ላይ ነበር። በዚህ ውድድር ላይ እስከ ምርጥ 25 ውስጥ ገብቶ ነበር። ፋና ላምሮት ሁለተኛውን የአሸናፊዎች አሸናፊ ውድድር በምዕራፍ ያሸነፈ ጀግና ተወዳዳሪዎች ከፋና ቴሌቪዥን ጋር በአንዳንድ ጉዳዮች ባለመስማማታቸው ውድድሩን አቋርጠው ወጡ። ፋና ቴሌቪዥን በየሳምንቱ በዕለት ብቃታቸው የተሰናበቱ ተወዳዳሪዎችን ሰብስቦ ከና አህመድ ሁሴን ጋር አወዳድሮ ሁለተኛውን አሸናፊዎች አሸናፊ ውድድር ብዙ ተቀናቃይ ሳይኖረው አሸነፈ።
በዚህም ትንሽ እውቅና አገኘው ብሎ ዝናውን መቆጣጠር አቅቶት ስህተቶችን መስራት ቀጠለ። ከዚህ በፊት አረብ ሀገር የምትኖር ሴት ለክሊፕ ብሎ ገንዘብ ከተቀበላት ከተበደራት በኋላ ልጅቷ የተበደራትን ገንዘብ እንዲከፍላት ስትጠይቀው ሁላችንም በድምፅ ግጅ እንደሰማነው እጅግ ጸያፍ ስድብ በመሳደብ ትዕቢቱን አንድ ብሎ ጀመረ። ከዚያም ቀጥሎ የፋና ላምሮት ምዕራፍ 17 ፍጻሜ ውድድር ቀን ከስራ ባልደረባው ድምፃዊ ሮዳስ ወርቅዬ ጋር የዕለቱ የክብር እንግዳ አንጋፋው ድምፃዊ ጌታቸው አሰፋ በተጋባዥ ዳኝነት ተጋብዞ ወደ ተዘጋጀለት ቦታ ሲያመራ ዳኞቹን ጨምሮ በቦታው የነበሩ ተመልካቾች ሁሉ ለአንጋፋው ድምፃዊ ጌታቸው አሰፋ ከመቀመጫቸው በመነሳት በማጨብጨብ አድናቆታቸውና ክብራቸውን ሲገልጹ ይህ ዝና መሸከም ያቃተው ዘፋኝና አብራው የነበረችው ሮዳስ ወርቅዬ የተባለችው ዘፋኝ ከመቀመጫቸው ሳይነሱ ለአንጋፋው ድምፃዊ ጌታቸው አሰፋ ንቃታቸውን ያሳዩበት አሳፋሪ ድርጊት ነው። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያሳውቁኝ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ